ጤና ይስጥልኝ። እንዴት ከረማችሁ? የጥሞና ኢንተሊጀንስ ታዳሚዎች፣ ዛሬ እንግዲህ ባለፈው ቃል በገባሁት መሰረት ያዘጋጀሁትን የተግባር የሲሙሌሽን ይዤላችሁ መጥቻለሁ። እንግዲህ እንደምታስታውሱት ባለፈው ሳምንት በተደጋጋሚ ላለፉት 3 ወር ከዲጂታል ፋይናንስ ጋር ተያይዞ ኢትዮጵያ ውስጥ ፍራውድ ወይም ደግሞ የደህንነት ስጋት እየጨመረ መጥቷል። በዚህ ጉዳይ ላይ የኢትዮጵያ ደህንነት ተቋማት የኢትዮጵያ ብሔራዊ ባንክን ጨምሮ በጋራ ባዘጋጁት ፕላትፎርም ላይ የጉዳዩን አሳሳቢነት ባሳሰቡበት ወይም ባስቀመጡት መሰረት እያንዳንዱ ባንክ ወይም እያንዳንዱ ፊንቴክ በዚህ ጉዳይ ላይ በዲጂታል ፋይናንስ ዙሪያ ላይ የተሰማራ ፊንቴክ የሚሆን የክፍያ ኦፕሬተሮች በቂ የሆነ በሕጉ መሰረት ቅድመ ዝግጅት ማድረግ ያለባቸው ዲጂታል ፋይናንሱን አስተማማኝ በማድረግ ረገድ የሚል እና ከኢትዮጵያ በተለይ በቤቲንግ ወይም ደግሞ በዚህ በስፖርት ቁማር በሚባለው ከ100 ቢሊዮን ብር በላይ የሚጠጋው የሚበልጥ ሀብት ከሀገር መሰበሩን እናስታውሳለን። ባቀረበው የኢትዮጵያ ብሔራዊ ደህንነት መሰረት ባቀረበው ሪፖርት መሰረት እንዲሁም ብሔራዊ ባንክ የሐዋላ ድርጅቶችን በጣም በርካታ የሆኑ ከ23 የሚጠጉ በርካታ የሐዋላ ድርጅቶችን ማገዱ እናስታውሳለን። እንግዲህ ዛሬ ደግሞ የኢትዮጵያ ብሔራዊ ባንክ ወሳኝ መመሪያ አስተላልፏል። በዚህ ጉዳይ ላይ በተለይ ዲጂታል ፋይናንሱን እንደ አስተማማኝ ከማድረግ አንጻር የማንነት ክፍተት የነበረውን የማንነት የማጣራት ክፍተት መዝጋት ለአንድና ጨርሶ መዝጋት ያስፈልጋል በሚል እንግዲህ የቀነ ገደብ አስቀምጧል። እያንዳንዱ ዜጋ አሴቱን ወይም አካውንቱን ከፋይዳ ጋር ማያያዝ እንዳለበት አሳስበዋል። የቀነ ገደብም አስቀምጧል። ለከተሞች እንዲሁ በፈረንጆች ጁላይ 7 ሜይ 14 እንደ ዴድላይን ተቀምጧል። ለሪሞት ኤሪያዎች ደግሞ ወደ ጁላይ 07 የሚል ዴድላይን አስቀምጧል። በእኛ ማለትም በኢትዮጵያ ግንቦት 6 እና ለከተሞች ሰኔ 30ን ለወጣ ላሉ ኢትዮጵያ ውስጥ ላሉ አካባቢዎች እንደ ቀነ ገደብ አስቀምጧል። ስለዚህ በዚህ ጊዜ ውስጥ እያንዳንዱ ዜጋ ፋይዳን ከአካውንቱ ጋር ማያያዝ ይኖርበታል። ይህን ጊዜ ገደብ የማያከብር ደንበኛ ወይም ዜጎች ካሉ አካውንታቸውን ወይም ሂሳባቸውን ከወጪ ግብይት የታገደ ይሆናል ማለት ነው። ኖ ዴብት የሚባል ሬስትሪክሽን ይቀመጥበታል። ወደ አካውንታቸው ማስገባት እንጂ ማውጣት ማንቀሳቀስ አይችሉም ማለት ነው። ስለዚህ ዛሬ ጥሞና ይህንን የመንግስት መመሪያ እና ብሔራዊ ባንክ ያስቀምጠውን የጊዜ ገደብ ምክንያት በማድረግ እንዲሁም ባለፈው ቃል በገባሁላችሁ መሰረት ሲሙሌሽኑን ይዤላችሁ መጥቻለሁ። ሲሙሌሽኑን የምናደርገው እንግዲህ ሱፐርቫይዘሪ ቴክኖሎጂ ቱሎችን በመጠቀም ነው። የመጀመሪያ የምንጠቀመው ቱል ሜታዳታ አንቼክ፣ እነዚህን ፋይዳ ከዛ መርቻንት አይዲ፣ ትራንዛክሽን የሚባሉትን ሁሉ ሲሙሌት የምናደርግበት ብሔራዊ ባንክ እንደ ባንክ ወይም ደግሞ እንደ ፊንቴክ እኛን ኦዲት አድርጎ ክፍተት ከማግኘቱ በፊት እኛ አንድን ፕላትፎርም ወደ ገበያ ለማስገባት የምንከተላቸው ነገሮች ምን ነው? አንዱ እነዚህን ሜታዳታዎች በትክክል በብሔራዊ ባንክ ማስቀመጠው ሪኳየርመንት ወይም ደግሞ መስፈርት መሰረት በቦታው ላይ መገኘታቸውን ለማረጋገጥ የመጀመሪያው የምንጠቀመው ቱል መሳሪያ ፖስትማን ይባላል። እሱን ተጠቅመን ነው ሲሙሌት የምናደርገው። ሁለተኛ ኢንፍራስትራክቸር እና የሴኪሪቲ ኦዲት የምንሰራበት ወይም ደግሞ በተለምዶ vulnerability assessment ክፍተትን ዲስከቨር ለማድረግ ወይም ለማግኘት የምንጠቀምበት እነዚህ ቴራስካን፣ ቼክኦፍ የሚባሉ ቱሎችን ሲሙሌት ለማድረግ የምንጠቀምበት ቱል አለ። ቴርሞክስ ይባላል። ሶስተኛው ቱል እንግዲህ እያንዳንዱ መረጃ እርስ በርስ ኮሪሌት ተደርጎ እርስ በርስ አገናኝተን አናሊሲስ ለመስራት ሲንተሳይዝ ለማድረግ እንዲረዳን ፍሎ ቻርት የቢዝነስ ሎጂኩን ወይም ፍሎውን የምናስቀምጥበትና በዛ መሰረት ኤክስፕሌን ለማድረግ ቀድመን ሲስተማችን ኦዲት ለማድረግ የሚያስችል ሁኔታዎችን ወይም ደግሞ ወርክ ፍሎውን ለማስረዳት የምንጠቀምበት ይሆናል ማለት ነው። በዛ መሰረት ከየት እንጀምራለን ማለት ነው? ከፖስትማን እንጀምራለን። ፖስትማን ላይ መጀመሪያውን ቼክ የምናደርገው ነገር ምንድን ነው? ስርዓቱ አስፈላጊ የሆኑትን ወይም ደግሞ ለቁጥጥር በብሔራዊ ባንክ በኩል እንደ መመሪያ ውስጥ የተካተቱ አስፈላጊ የሚባሉ ሜታዳታዎች አሉ። እነሱ ሜታዳታዎች መሟላታቸውን በምንጠቀመው ሚድልዌር በኩል ወይም ኢንቴግሬሽን ቱል በኩል መሟላታቸውን ማረጋገጥ፣ ሁሌም ማንኛውም ዝውውር ሲካሄድ እነዚህ ነገሮች መኖራቸውን ማረጋገጥ ያስፈልጋል ማለት ነው። ቤዚካሊ ወደ 4 የሜታዳታ ፓራሜትሮች አሉ የምናያቸው። የመጀመሪያው እንግዲህ እንደምታውቁት ፋይዳ ነው። የመጀመሪያው ፋይዳ አይዲ በእያንዳንዱ ኢንቴግሬሽን ውስጥ መኖሩን ማረጋገጥ ይኖርብናል ማለት ነው። ዳታ ፔሎድ ኢንቴግሬሽኑ ወይም ኤፒአዩ ፔሎዱ ያንን ማሟላቱን ማረጋገጥ ይኖርበታል። ስለዚህ ፖስትማን ጋር እንመጣና እንግዲህ ለአርቲክል 7 በአጠቃላይ ለኮምፕሊያንስ የሚሆን ፖስትማን ኢንቫይሮንመንት ነው ያዘጋጀሁት። የኔ ኢንቫይሮንመንት ላይ እንደምታዩት የጥሞና ሱፐርቫይዝ ቴክኖሎጂ ሀብ ነው።
ሞክ ኢንቫይሮንመንቶች አዘጋጅቻለሁ። ኢንቫይሮንመንት የኤንቢን ፓራሜትሮች የያዘ እያንዳንዱ ሜታዳታዎቹ የምንጠይቀው ሲሙሌት የምናደርጋቸው ወይም ደግሞ መሟላቱን ለማረጋገጥ ሪኩዌስት የምናደርጋቸው የምንጠይቀውና የሚመለሰው ነገር እኛ እንደምንፈልገው መሆኑን ወይም ደግሞ ብሔራዊ ባንክ እንደሚፈልገው መሆኑን ማረጋገጥ ያስፈልጋል ማለት ነው። ስለዚህ የመጀመሪያ ምን ማረጋገጥ የሚኖርብን በብሔራዊ ባንክ ሪኳየርመንት መሰረት ትራንዛክሽን ከመፈጸም በፊት በሁለቱ አካሎች በባንኮቹ እና በብሔራዊ ባንክ ወይም በፊንቴኮች እና በባንኮች መካከል ያሉት ግንኙነቶች ምን ዳታዎችን በመሰረታዊነት ምን ዳታዎችን ማሟላት አለበት ስንል የመጀመሪያው እያንዳንዱ እንግዲህ ትራንዛክሽን አይዲ ያስፈልገዋል። ከዛ በመሰረታዊነት ፋይዳ አይዲ ያስፈልጋል። ከዛ መርቻንት ካታጎሪ ወይም ደግሞ ትራንዛክሽኑን የምናከናውንበት ቦታ ወይም የንግድ ቦታው ባለቤት ወይም ኦነር ማስረጃ የያዘ ወይም ደግሞ ትራንዛክሽን ያካሄድበት መርቻንትን መያዝ አለበት። ከዛ ደግሞ ለቬሎሲቲ ወይም ደግሞ የትራንዛክሽንን ቁጥር የሚይዝ ወይም ቬሎሲቲ የምንለው ማለት ነምበር ኦፍ ትራንዛክሽን ድግግሞሽ ወይም የዝውውር የዲጂታል ፋይናንስ ዝውውር ፍጥነቱን የሚለካ በአጠቃላይ እያንዳንዱ ዝውውር ምን ያህል እንደተከናወነ የሚያሳይ መረጃዎችን መያዝ ይጠበቅበታል ማለት ነው። ስለዚህ ወደ የመጀመሪያው የምናየው ፋይዳ ሃንድ ሼኪንግ ላይ ምንድን ናቸው በመሰረታዊነት የሚያስፈልጉት ስንል እንግዲህ ያው ከትራንዛክሽኑ ኢኒሼት ከሚደረግበት ቦታ ወይም ደግሞ ዝውውሩ ኢኒሼት ከሚደረግበት ቦታ የሪኩዌስት ከሚደረግበት ቦታ አስፈላጊው ተገቢው ዳታ መኖሩን እና ደግሞ ትክክለኛ የሳንድ ቦክሱ ምንድን ነው ከሶስተኛ አካል ጋር የሚደረገው ግንኙነት ወደ ተግባራዊ ስራ ወይም ደግሞ ትክክለኛ ትራንዛክሽን ለማከናወን ከመሄዱ በፊት ትክክለኛ ኢንቫይሮንመንት የምንለው ይሄ የባንኩም ይሁን የብሔራዊ ባንክ ጋር ወይም ደግሞ በሀገራችን እንግዲህ ሌላ የትራንዛክሽን ኢፔመንት ትራንዛክሽን ጌትዌይ ያለ ኢቲስዊች የእሱ ትክክለኛ ዩአርኤል ወይም ደግሞ ኢንቫይሮንመንት መሆኑን ቬሪፋይ ማድረግ አለበት። ከዛ በተጨማሪ ትራንዛክሽን አይዲውን ቬሪፋይ ማድረግ አለበት። በሶስተኛ ደረጃ ፋይዳ። እነዚህ መሰረታዊ ናቸው፣ ፋውንዴሽን። የመጀመሪያውን ሃንድ ሼኪንግ የምንለው የመጀመሪያውን እያንዳንዱ ትራንዛክሽን ስምምነት ትራንዛክሽን ለማካሄድ እነዚህ ቅድመ ሁኔታዎች ናቸው ማለት ነው። ፋይዳ ይጋመጥ የመጀመሪያ ፋይዳ አንድ ቼክ ብናደርግ እዚህ ጋር ሪኩዌስተር ሳይድ ይህንን አሁን ለምሳሌ የተሟላ ነው። ይህንን ብንልከው ሴንድ ብንለው ሪስፖንሱ ምን ይሆናል? ሰክሰስፉል ይሆናል ማለት ነው። ግን ኢንስቴድ ሪኩዌስት ቦታ ይህንን ትተን ኢንስቴድ ፋይዳ አይዲ ያልተሟላ ብንልክ ሪስፖንሱ ምን ይሆናል የሚለውን ስናይ ሪስፖንሱ ባድ ሪኩዌስት ይላል። ስለዚህ ምን እያልን ነው? ጥያቄው በብሔራዊ ባንክ ወይም ደግሞ በባንኩና በፊንቴኩ መካከል ባለው መዋቅራዊ ትክክለኛነትን ለማረጋገጥ ወይም ስትራክቸራሊ የመጀመሪያ ፋውንዴሽናል ሪኳየርመንት ስለሆኑ እነዚህ ሌሎቹንም በዛ መልኩ ቴስት ብናደርጋቸው ተመሳሳይ ነው ሪዛልቱ ነው። በዛ መሰረት በምናረጋግጥበት ጊዜ ሲስተሙ ያው ኢንተረፕት ያደርጋል ወይም የማረጋገጫ ስህተት እንዳለ ሪስፖንድ ያደርጋል። ስለዚህ ያ ፋይዳ አይዲ ያልተሟላለት መርቻንት አይዲ ወይም ትራንዛክሽን አይዲ ያልተሟላለት ትራንዛክሽን ባድ ሪኩዌስት ይላል። መጀመሪያውኑ ወደ ትራንዛክሽን ወደ ዝውውር ሊገባ አይደለም፣ መሰረታዊ ሪኳየርመንትን የብሔራዊ ባንክ ሪኳየርመንት ፋውንዴሽናል አላሟላም ማለት ነው። ስለዚህ እሱን ባሟላ መልኩ ነገር ግን ያሟላ ትራንዛክሽን ግን ፔይሎድ የምንለው ወይም ደግሞ ለሃንድ ሼኪንግ ለስምምነት ያን ትራንዛክሽን ለመፈጸም የመጀመሪያ ስምምነት ኢኒሼት በምናደርግበት ጊዜ የመጀመሪያ ሪኩዌስታችን ሲላክ ሁሉን ነገር ባሟላ መልኩ በዚህ መልኩ ሁሉንም ፋይዳ አይዲውንም ትራንዛክሽን አይዲውንም መርቻንት ካታጎሪውንም ሁሉንም ባሟላ መልኩ ብንልከው ግን ሪስፖንሱ ምን ይሆናል? ሪስፖንሱ ሰክሰስፉል ነው ወይም ደግሞ የኤንቢ አርቲክል ሰንደርን ቬሪፊኬሽን ያልፋል ማለት ነው። ስለዚህ ወደ መሰረታዊ የፋይዳ ሪኳየርመንት ትራንዛክሽን አይዲ ሲያሟላ አንድ ሺህ ይከናወናል፣ ያልፋል ትራንዛክሽኑ። ስለዚህ ወደ ምን ያልፋል? ወደ የሚቀጥለው ስቴፕ ወደ ስጋት ግምገማ ይገባል ማለት ነው። ትራንዛክሽኑ ከዚህ በኋላ ትራንዛክሽኑ ይከናወናል። የመጀመሪያ ትራንዛክሽን ከሆነ ሊከናወን ይችላል። ነገር ግን ተደጋጋሚ ትራንዛክሽን ደግሞ ይሄ የትራንዛክሽን ጤነኝነት የሚያስነሱ ጥያቄዎችን ወደሚገመግምበት ሲስተም ይሄዳል፣ ደረጃ ይሄዳል ማለት ነው። የሚቀጥለው ለፖሊሲ ግምገማ ወይም ደግሞ ትራንዛክሽኑ ከማጋ ነው እየተከናወነ ያለው? እዚት ቤቲንግ ነው? እዚት ያልተፈቀደለት የሐዋላ ኤጀንት ነው ወይ? እዚት የማርቻንት ካታጎሪውን ማለት ነው ኤምሲሲ ካታጎሪውን ቼክ ያደርጋል ማለት ነው። ስለዚህ ያንን ሜታዳታ በማረጋገጥ
የዝውውር ድንበሩን ማለት ነው ትራንዛክሽኑ ወደ አልተፈቀደ ዞን እንዳይሄድ ማጣራት መከላከል ይቻላል ማለት ነው። ስለዚህ ይሄ እንግዲህ ዞን ማለት ፔሪሜትር የምንላቸው የተለያዩ የትራንዛክሽኖችን ያልተፈቀዱ የተፈቀዱ እያልን የምንለይበት መንገድ ነው ማለት ነው። ስለዚህ ይሄ ብቻውን በቂ አይደለም። ምንድነው ከኋላ የሚደግፈው የመሰረተ ልማት ኢንፍራስትራክቸር ደግሞ መፈተሽ አለበት የተሟላ ሲሆን ስለሆነ የሚቀጥለው ሲሙሌሽን ነው የሚሆነው ቼክኦፍ ወይም ቴራስካን ያልኳችሁ ኢንፍራስትራክቸር አካባቢ ያሉ እንትኖችን ነው ግምገማዎችን ወይም ደግሞ ክፍተቶችን አብሮ ማየት ያስፈልጋል ማለት ነው። ስለዚህ ያንን ለማድረግ ወደ ማን እንመጣለን? ቴርሞክስ ጋር እንመጣለን ማለት ነው። ክፍተት መኖሩን ለማረጋገጥ ከዚህ በፊት ያዘጋጀነው የማነው ስካን ያደረግንበት ይሄንን ኢንቫይሮንመንት እዚሁ ኢንቫይሮንመንት ላይ ያዘጋጀሁት ኢንቫይሮንመንት ላይ ክፍተት የሚፈጠር ኮንፊገሬሽን ከሰራው በኋላ ክፍተት አለ ወይ ብዬ ስካን ባደርገው ኢንቫይሮንመንቱን በዚህ ባልኳችሁ ቱል አማካኝነት ሄቪ ቱል ነው። በሱ ቱል አማካኝነት ስካን ያደርግና ፖርት 80 ዲቴክትድ ይለኛል በዚህ ኦዲት ፋይል ላይ። ከዛ ብሪች ኦፍ ኤንቢኢ ሴኩሪቲ ዳይሬክቲቭ ይላል ቨርዥን ቱ። እንደዚህ አይነት ክፍተት አለ ብሎ በትክክል የኢንቫይሮንመንቱ ላይ ኢንፍራስትራክቸር ኦዲትን በማድረግ የመሰረተ ልማቱ ክፍተት ፕላስ እነዚህ የሜታዳታ ክፍተት እነዚህን አንድ ላይ ካላገናኘን በስተቀር አንድ ሚኒንግ ያለው የተብራራ ቴክኖሎጂውን በቀጥታ እንዴት ኢምፕሊመንት እንደተደረገ የምናይበትን እነዚህን ዳታዎች እርስ በርስ በማገናኘት የምናይበት መንገድ ነው ማለት ነው። ንድፍ ሀሳብ ወይም ፖሊሲ ሀሳብ መቀየር ይኖርብናል ማለት ነው። እነዚህን ክፍተቶች ወይም እነዚህን መሰረታዊ የሜታዳታ ሪኳየርመንቶች ወደ ፖሊሲ። ስለዚህ እያንዳንዱን ኢምፕሊሜንቴሽን ፕላትፎርም በመጣ ቁጥር ሰርድ ፓርቲ በመጣ ቁጥር በየጊዜው አዳዲስ ስራ መስራት የለብንም። አንዴ እናዘጋጀዋለን ሲሙሌት አድርገን በዛ ሲሙሌሽን የሚመጣውን ሰርድ ፓርቲ ረን ስናደርግ ክፍተቶቹን ይነግረናል ማለት ነው ቁልጭ አድርጎ በዚህ መልኩ። ስለዚህ በዛ መሰረት ወደ ትግበራ ይገባል ማለት ነው የመጣው ቴክኖሎጂ። ከዛ በተጨማሪ ቅድም ያልኳችሁ ቬሎሲቲ የምንለው ነገር እዚህ ይህ ጉዳይ ማለት በጣም ኢምፖርታንት ነው በመቀጠል ምክንያቱም አሁን ብዙዎቹ ያያቸው ቤቲንግ ካምፓኒዎቹ ወይም የሐዋላ ተቋማቶቹ ፒቱፒ ትራንዛክሽን ወይም ደግሞ ፖይንቶች በጣም ተደጋጋሚ የሆኑ ትራንዛክሽኖችን ሊያከናውኑ ይችላሉ። ያንን ግን ጤናማኝነቱን መመርመርና ያንን የሚከላከል ተጨማሪ ኮንትሮል ስራ መስራት አለብን ማለት ነው። ስለዚህ ያንን ለማድረግ መርቻንት ካቴጎሪዎቹን የተከለከሉና ያልተከለከሉ ብለን ሊስት ማዘጋጀት አለብን። ሲቀጥል እያንዳንዱን ትራንዛክሽን በእያንዳንዱ ፋይዳ አይዲ የመጣውን ነምበር ኦፍ ትራንዛክሽን የምንከላከልበት መቁጠር የምንችልበት ፍሪኩዌንሲውን የምንቆጥርበት ፊልድ ያስፈልገናል ማለት ነው። ስለዚህ ያንን እንዴት ነው የምንከላከለው ስንል ትራንዛክሽን ቁጥር ጨምረን ብንልክ ምን ይለናል የሚለውን ለማየት ሪኩዌስት ላይ ከዛ ሪስፖንሱ ምን ይሆናል የሚለውን ብናይ ምናልባት ኢንቫይሮንመንት እዚህ ጋር ስላልመረጥን ነው። እሺ ከዛ ሴንድ ብንል ምን ይላል? ኤክስፕሌን ኤአይ ሶሉሽናችን ወይም ቬሎሲቲ ቢሄቪየር ቼክ የሚያደርገው ያልኳችሁ ሶሉሽን ብሔራዊ ባንክ ቴክኖሎጂ ውስጥ ያለውን ክፍተት በኋላ መጥቶ ወይም ብሔራዊ ደህንነት ከማግኘቱ በፊት እኛ ቀድመን ከሶስተኛ ወገን ጋር የምናደርገውን ኢንተግሬሽን በዚህ መልኩ ማጠናከር እንችላለን ማለት። ስለዚህ በእያንዳንዱ ሰዓት ውስጥ ሊከናወን የሚገባው ትራንዛክሽን ማክሲመም 4 ብለን ወይም በህጉ እንደተቀመጠው ከ4 የማይበልጡ ትራንዛክሽኖች እያንዳንዳቸው 5000 የሆኑ በዋሌት ብንወስድ ለምሳሌ በዋሌት ልክ እንደ ሞባይል መኒ ወይም ቴሌብር ናቸው። ከ4 የማይበልጡ ትራንዛክሽኖች በድምር ከ20 ሺህ ብር የበለጡ ሆነው ቢመጡ ሁለተኛ ደረጃ አውተንቲኬሽን ኢነብል መደረግ አለበት። ስለዚህ አሁን እዚህ በዚህ ኬዝ ፎርቢድን ይሄ 403 ማለት ኢረር ማለት ፎርቢድን ትራንዛክሽን ፎርቢድን ነው አንለስ ሁለተኛ ደረጃ ማረጋገጫ ከስተመሩ ደንበኛው እስካልሰጠ ድረስ ትራንዛክሽኑን ማሳለፍ አይቻልም ማለት ነው። ይሄን አራተኛው ትራንዛክሽን ስለዚህ በዚህ መሰረት ማረጋገጫ እንዲሰጥ ደንበኛው ወይ ትራንዛክሽን ሲያደርግ ቱ ፋክተር አውተንቲኬሽን የምንለው ሁለተኛ ደረጃ የይለፍ ቃል በሲስተማችን በኩል እንጠይቀዋለን ማለት ነው። ስለዚህ ዝውውሩ ወደ የተጠናከረ ስጋት መቆጣጠሪያ ሳጥን ውስጥ ገባ ማለት ነው። ስለዚህ ወደ መቆጣጠሪያ ሳጥን ውስጥ በዚህ መልኩ ከተሻገረ በኋላ አጠራጣሪ የሆነውን የፍጥነት ሌቭል ወይም 4 ትራንዛክሽን ፐር ሃወር የተደረገበትን ፍጥነት ቬሎሲቲ የምንለውን በዛ መልኩ መከላከል እንችላለን። ስለዚህ እንደ ባለ 2 ደረጃ የግዴታ ሁለተኛ የይለፍ ማረጋገጫ በስራ ላይ ማዋል ያስፈልገናል ማለት ነው እዚህ ጋር ስንደርስ። ስለዚህ እሱን ደንበኛው በሚሰጥበት ጊዜ ትራንዛክሽኑ ወደ ኦኬ ስቴት ያልፋል ማለት ነው። ወይም ወደ 200 ሰክሰስፉል ወደምንለው ትራንዛክሽን ያልፋል
ቅድም እንዳሳየኋችሁ ሜታዳታውን ያሟላ ይሆናል ማለት ነው። ፋክተር አውተንቲኬሽን ከአራት ትራንዛክሽን በላይ ሆኑ ከሶስተኛ ትራንዛክሽን በኋላ አራተኛ ትራንዛክሽን ሲያከናውን ፋክተር አውተንቲኬሽን ካላሟላ ህግ ተላልፈናል ማለት ነው። ያንን አራተኛ ትራንዛክሽን እንዲያደርግ ደንበኛው ከፈቀደለት የብሔራዊ ባንክ የሚጠይቀውን መመሪያ አላሟላን ማለት ነው። ስለዚህ ተጠያቂነት ይመጣል ማለት ነው። ቶሎ የብሔራዊ ባንክ ሪኳየርመንትን ወይም ደግሞ ሳንድቦክስን ወይም ጌትዌይን ሂት አለማድረግ፣ በሪል ታይም ትራንዛክሽን ከብሔራዊ ባንክ አለማድረግ የሚፈጥራቸው ችግሮች ናቸው። አሁን የተሰወረው የሀገሪቱ ሀብት በቤቲንግ አማካኝነት ይሄ አንዱ ሪል ታይም አለመሆኑ ግንኙነቱ። ሌላኛው ባንኮች ክትትል የማያደርጉ ከሆነ ማለት በእያንዳንዱ መርቻንት ላይ ወይም የእያንዳንዱን የኤጀንት በሐዋላም ይሁን የትኛውንም ፊንቴኮችን ቢሆን ከፊንቴኮች ጋር የሚደረገውን እያንዳንዱ ትራንዛክሽን በየሰዓቱ ብሎ በየደቂቃ ቼክ ማድረግ ይኖርባቸዋል፣ ማረጋገጥ ይኖርባቸዋል። ስለዚህ መርቻንት ካቴጎሪ አይዲውን ለይቶ መቆጣጠር ያስፈልጋል። በሜታዳታዎች ውህደት ትንተና መሰረት እንግዲህ እስካሁን ባለኝ በሰበሰብኩት መረጃ መሰረት ወደ 62% የሚሆኑ ሆን ተብለው የሚከፋፈሉ ስትራክቸር የሚደረጉ ትራንዛክሽኖች ለምሳሌ እንደ ፒቱፒ አይነት ክሪፕቶከረንሲ ስትራክቸር ፐርፐስሊ ነው ስትራክቸር የሚደረጉት ምንን ይሄንን ሲስተም እንዲያልፉ ማለት ነው። ይሄ ብሔራዊ ባንክ ያስቀመጠው ሪኳየርመንት እንዲያልፉ። ስለዚህ እንደ 62% እነዚህ ትራንዛክሽኖች ከዚህ ቀደም ያለፉት ይህንን የወጣውን ህግ ወደ ሲስተም ቀይረን በዚህ መልኩ ኢምፕሊመንት ስላላደረግ ነው። ጌትዌያችን ይህንን እያንዳንዱ ፊንቴክ በዚህ መልኩ እያጣራ ስለማያሳልፍ የተፈጠረ ችግር ነው እያልኳችሁ ነው። ስለዚህ አንቀጽ 7 እንደገለጸው እና እንዳያችሁት ፋይዳ መሰረታዊ የመጀመሪያ መግባቢያ ለሃንድሼክ እንዲሁም ትራንዛክሽን አይዲ በዛ ውስጥ ማለት እያንዳንዱ ትራንዛክሽን አይዲ ይዞ መምጣት አለበት። ከዛ በተቋማት መካከል የፍጥነት ክትትል ይሄ ቬሎሲቲ ቼክ የምንለውን በአንድ ሰዓት ውስጥ ምን ያህል ትራንዛክሽን ተካሄደ የሚለውን ካላደረጉ ዲጂታል ፋይናንስ ዘርፉ ለአደጋ የተጋለጠ ይሆናል ብሎም ፋይናንስ ሲስተም የሚጎዳ ይሆናል ማለት ነው። እንደ ጥሞና ለማክሮ ክትትል በራስ አቅም የብልሃት ማዕከል ሆኖ የሚሰራ ሲስተም ያስፈልጋል ማለት ነው። እዚህ ሲሙሌት እንዳደረግ ማለት ነው። ስለዚህ ሌላው የኤፒአይ አቅምን ፓወር መጠቀም ነው። የውጭ ጥገኝነትን ለመቀነስ በሀገር በቀል መሰረተ ልማት ላይ የተገነባ የኤፒአይ እነዚህ ሜታዳታዎች ያካተተ ግንኙነት ያሟላ ግንኙነት ማድረግ ያስፈልጋል ማለት ነው እንደ ሀገር። ስለዚህ ቴክኒካዊ አወቃቀር ከዲጂታል ኢትዮጵያ 2030 ግቦች አንጻር ማጣጣምና አውቶማቲክ አሰራርን ቅድም ያልኳችሁን ኤክስፕሌን በመጠቀም ከህግ ተጠያቂነት የሚከላከል ስርዓት መስራት ያስፈልጋል። በዚህ መልኩ ከመረጃ አቀባበል እስከ ኦዲት ዲጂታል ፋይናንሱን የወደፊት ዕጣ ፈንታዎችን የሚወስኑ የደህንነት አስተማማኝ መልኩ ማረጋገጥ ያስፈልጋል። እንግዲህ ኦቨርኦል እነዚህም ፍሎዎች በሉሲድ ቻርት ወይም ደግሞ በፍሎ ዲያግራም ሰርተን የቢዝነሱን ሎጂክ የቱ ጋር ምን መሆን አለበት በህጉ በሬጉሌሽኑ መሰረት። ስለዚህ ይህንን በኋላም መጨረሻ ላይም በህግ አግባብ መልስ ለመስጠት ያስችላል። ጀስቲፋይ ለማድረግ ለሬጉሌተሪ ኢንተርቬንሽን በሚኖርበት ጊዜ ሬጉላተሪ ሲመጣ በዚህ አማካኝነት በሱፐርቫይዘሪ ቴክኖሎጂ አማካኝነት እኛ ቀድመን ዝግጅት ስላደረግን በቂ መልስ መስጠት እንችላለን፣ ራሳችንን መጠበቅ እንችላለን ማለት ነው። ስለዚህ ቴክኒካዊ አወቃቀሩን ከፖሊሲ አንጻር ከዲጂታል ኢትዮጵያ ግቦች አንጻር አይቶ ያንን በራስ አቅም ሬዲ ሆኖ ተዘጋጅቶ መጠበቅ ያስፈልጋል ማለት ነው። ከዛ አውቶማቲክ ይሄ ደግሞ ለዚህ ብቻ አይደለም የሚበቃው፣ አውቶሜት አደረግነው ማለት ነው። አውቶማቲክ አሰራር ለህጎቹ ተገዥነታችንን መጨመር እንችላለን። ከዛ ደግሞ ምን ይቀንስልናል? ማኑዋሊ በፊት ስንሰራ ክፍተቶች ምናምን በሚፈጠርበት ጊዜ ቅጣት ይመጣል። የነን ኮምፕላያንስ ወይም ተገዢ ባለመሆናችን ቅጣት ይመጣል። ስለዚህ ያንን ወጪ ማኑዋሊ የምንሰራውን በ70% ወይም ደግሞ ማኑዋሊ በመስራታችን ሚስቴክ መጥቶ ነን ኮምፕላያንስ ውስጥ ስንገባ የምናወጣውን ወጪ በ70% ይቀንስልናል ማለት ነው። ስለዚህ በዛ ውጤታማ መሆን እንችላለን። የቴክኖሎጂ ለቁጥጥር ስርዓቱ እንዲያገለግልና የተብራራ ምላሽ ለህግ መስጠት እንዲችል በዚህ አግባብ ማዘጋጀት ይቻላል። እንግዲህ በሚቀጥለው መርሃ ግብር ተግባር ኢምፕሊመንት ለማድረግ በሚያስችል መልኩ አሉ የሚባሉትን ሌሎችም ሴናሪዎች ዓለም ላይ እኛ ሀገር ያልተፈጠሩ ችግሮች እንደዚህ አይነት ይሄ 100 ቢሊዮን የጠፋበት አይነት ሐዋላዎቹ ያስቸገሩበትን ሁኔታ ብቻ ሳይሆን ሌሎችም ከዚህ በላይ ቀለበት ክሪፕቶ ከረንሲ ስንጀምር ሊፈጠሩ የሚችሉትን ችግሮች ሌላም ነገር አዳዲስ ቴክኖሎጂዎችን ኢምፕሊመንት በምናደርግበት ጊዜ ሊፈጠሩ የሚችሉ እንደዚህ አይነት ሀገር ላይ ትልቅ ችግር የሚያመጡ ክፍተቶችን ለመሸፈን በሚያስችል መልኩ የተወሰነ ትንሽ የጥናት ነገር አድርጌያለሁ። እሱን በዋይት ፔፐር መልኩ አዘጋጅቼ በፔጃችን ላይ አስቀምጠዋለሁ። እሱን ሪፈር አድርጎ መጠቀምና ወደፊት ያለውን ነገር መከላከል የሚቻልበትን መንገድ ኢምፕሊመንት ማድረግ ይቻላል። ዋይት ፔፐሩን ቴሌግራም ላይ እና የጥሞና ሶሻል ሚዲያ አካውንት ያልኳችሁ ጥሞና.org/ሊንክስ ወይም ደግሞ በዌብሳይታችን ጥሞና.co ገብታችሁ አክሰስ ማድረግ ትችላላችሁ። ሌላ ሀሳብ ይዤላችሁ እመጣለሁ በሚቀጥለው። እስካሁን የነበረውን ያዘጋጀሁላችሁ ቢኒያም ነኝ። ጥሞና ኢንተሊጀንስን ተከታተሉ። ለሚመለከተው ሰው ሼር አድርጉ፣ አካፍሉ። ኮሜንት እያደረጋችሁ ደግሞ ተጨማሪ ሀሳብ ብታጋሩ ደስ ይለናል። ለዛሬ እዚህ ላይ ይብቃናል። በሚቀጥለው ሌላ ሀሳብ ሌላ ሲሙሌሽን ይዤላችሁ እመጣለሁ። መልካም ቀን።